ዛሬ ደግሞ ማሳያችሁ አርትሮስኮፒ በሚባለው ቴክኖሎጂ ወይም ትንንሽ ቀዳዳዎች ጉልበት ላይ በመፍጠር ጉልበትን መክፈት ሳያስፈልግ በካሜራ እይታ ብቻ የምንሰራውን ሰርጀሪ ነው። ይሄ ታካሚ ወጣት ታካሚ ሲሆን ሜኒስከስ የሚባለው ጉልበት ውስጥ ያለችው ስጋ መሰል ትንሽ ቲሹ በመቀደዱ ምክንያት ነው ለኦፕሬሽን እኔ ጋር የመጣው። እዚህ ጋር በትንሽዬ ብረት እየጎተትኩ ሳሳይ እንደሚያስታውቃችሁ ምናልባት በኋላ ሪፔር ከተደረገ በኋላ የበለጠ ግልጽ ይሆንላችኋል። ሜኒስከስ የሚባለው ስጋ ነገሩ አሁን ምነካት እሷን ነው ከጀርባ ካለው ስትራክቸር ጋር ሙሉ ለሙሉ ተለያይቷል። ሙሉ ለሙሉ ስለተበጠሰ እንደ ልብ ወደፊት ይንቀሳቀሳል። በዚህም ምክንያት ጉልበቱ ላይ ከፍተኛ ህመም ነበረው። ይሄ ታካሚ ስፖርት መስራት ተቸግሮ ነበር ማለት ነው። እዚህ ላይ ደግሞ የምታዩት ይሄ የበዛው ቀዳዳዎች በትንንሽ ቀዳዳዎችና በካሜራ ተጠቅመን ሪፔር የማድረግ ሜኒስከስ ሪፔር ወይም ደግሞ የተቀደደው ሜኒስከስ የመጠገን ሰርጀሪውን ከጨረስን በኋላ ነው። ከቅድሙ አንጻር ስታዩት እዚህ ላይ በጣም በግልጽ እንደሚያስታውቀው ሜኒስከሱ በጣም ስቴብል ነው። ቦታው ላይ እየረጋ ነው። ወደፊት እንደቀድሞ የመንቀሳቀስ እና አስቸጋሪ ነገር የለውም። ታካሚዬ በጥሩ ለውጥ ይኖረዋል ብዬ እጠብቃለሁ። እዚህ ላይ የምታዩቸው ሁለት ቀዳዳዎች ደግሞ ሙሉ ቀዶ ሕክምና የተከናወነባቸው ቀዳዳዎች ናቸው። በእነዚህ ውስጥ ካሜራና አንዳንድ ኢንስትሩመንቶችን በማስገባት ጉልበት ሳይከፈት ያለቀ ቀዶ ሕክምና ነው ማለት ነው። የዛሬው ፕሮሲጀራችን ይህን ይመስላል። ደህና ሁኑ።